ሰላም ኢንተርኔቱ እየተቆራረጠ አስቸግሮታል ወይስ የዋይፋይ በሌላ ሰው እየተጠቀመ ፍጥነቱ ቀንሶበታል? ዛሬ የዋይፋይን ፍጥነት ለመጨመር እና ሌላ ሰው እንዳይጠቀም ለመከላከል የሚረዱ 3 ቀላል ዘዴዎችን እንመለከታለን። ከነዚህ ውስጥ የመጀመሪያው የሚሆነው ምንድነው? የዋይፋይ ራውተሩ ያለበትን ቦታ ማስተካከል። ይህ እንዴት ነው የምናደርገው? ዋይፋያችን ራውተሩ የተቀመጠበት መሬት ላይ ሆኖ ታች ወይም ደግሞ ወደ ኮርነር አካባቢ ከሆነ ከዛ ቦታ ላይ አንስተን ምን ማድረግ አለብን? የቤቱ ሴንተር ላይ ወይም ደግሞ የቢሮአችን ሴንተር ላይ ቶፕ ሌቭል ላይ ማድረግ አለብን። ያን ስናደርግ ምን ይሆናል? ወደ ፈለግንበት ቦታ ወደ ሁሉም ቦታ ላይ ሲግናሉ በትክክል እንዲደርስልን ያደርግልናል። አፕሊኬሽን ከፕሌይ ስቶር ላይ ዳውንሎድ እናደርጋለን። ፕሌይ ስቶራችን ላይ እንሄዳለን፣ ሰርች እናደርጋለን ማለት ነው። ሰርች ላይ ገብተን አፕሊኬሽኑን እንከፍታለን ማለት ነው። አፕሊኬሽኑ እንደዚህ አይነት ስለሆነ ያለው ስንከፍት እንደዚህ ይመጣልናል። ከላይ 3 ነጥብ አለች። 3 ነጥቧን እንነካታለን። 3 ነጥቧን ከነካን በኋላ ምንድነው የምናደርገው? ከረንት ዋይፋይ የሚል አለ። እሱ ላይ ስንነካት ምን ያደርግልናል? እስካን የሚል ያመጣልናል። እስካን ዲቫይስ የሚል ያመጣልናል፣ ወይም ደግሞ ሲ ዲቫይስ የሚል ያመጣልናል። እሱን ስንነካው እዛ ላይ ያሉትን ሊንክ ያደርጋል። ኦልሬዲ እኔ ብቻ ነኝ ዋይፋይ እንጠቀምበታለን። ከዛ ማንም የለም ማለት ነው። እናንተ ጋር ግን ካለ ምንድነው የምታደርጉት? ትነኩታላችሁ ዲቫይሱን። ኦልሬዲ ብቻ ስለሆነ የኔ ብቻ ስለሆነ እንደዛ ቶልኛል ጊዜ ከዛ ጋር ትላለች። ሪሞቭ ማድረግ ይቻላል። ሌላ ደግሞ ፓስወርድ መቀየር ይቻላል። ይህ ሁለተኛው ነው። ሶስተኛውን ደግሞ እንመለከታለን። ደግሞ የሚሆነው ምንድነው? የራውተሩን ቻናል ሴቲንግ መቀየር ነው። ይሄን ለመቀየር ምንድነው የምናደርገው? ኢንተርኔት ብሮዘራችን ላይ ሄደን 192.168.1.1 ብለን ሰርች እናደርጋለን። ከዛም ፓስዋርድ ይጠይቀናል። አድሚን ፓስዋርድ እና ዩዘርኔም ይጠይቀናል። እሱን ካስገባ በኋላ ምን የሚለውን እንመርጥለታለን? ቻናል የሚለውን እንመርጥለታለን። ቻናል የሚለውን የምናገኘው ምን ላይ ነው? ዋየርለስ የሚል አለ። ዋየርለስ የሚለውን ስንነካው ምን ያመጣልናል? ቻናል የሚል አለ። እዛ ላይ ቻናል የሚለውን ስንነካው አለ ከነሱ ውስጥ ቁጥሩን በምንቀይርበት ጊዜ ወዲያውኑ ምን ይልናል? ስፒዱን ይጨምርልናል። ይህ መረጃ ከጠቀማችሁ ላይክ አድርጉት። በቀጣይ እስከምትፈልጉት ነገር ካለ ደግሞ ኮሜንት ላይ ጻፉ። ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ጊዜ